ስድስተኛ ክፍል ሚኒስትሪ ተፈታኞች ኑ እስኪ ይህችን ሚኒስትሪ ታይፕ ጥያቄ አብረን እንስራት። 540 ተማሪዎች በአንድ የትምህርት አይነት ከመቶ ያስመዘገቡት ውጤት ቀጥሎ በቀረበው ፓይ ቻርት ተተንትኗል ይላል። ከ81 እስከ 100 ያመጡት ስንት ተማሪዎች ናቸው ይላል። ኦኬ መጀመሪያ ማውጫው ጋር ትሄዱና ከ81 እስከ 100 ይኸውና አጠገቡ ያለችው ምልክት የሆነ የዳይመንድ ቅርጽ ናት። ከዛ እቺ ምልክት ፓይ ቻርቱ ላይ ትፈልጉታላችሁ። እችት ከሷ በላይ ያለችው ዲግሪ ስንት ናት? 76 ዲግሪ አይደለ? ስለዚህ መጀመሪያ 76 ዲግሪን ትጽፋላችሁ። ኦቨር ታደርጉና 360 ዲግሪ ታደርጋላችሁ። ከዛ በቃ ሲባዛ ትሉና የተማሪዎቹ ቁጥር ስንት ነው? 540 አይደለ? በ540 ታባዛላችሁ። ይህንን አሁን በቀላሉ ለመስራት ዝም ብላችሁ መደዳውን አባስታችሁ ከምታካፍሉ ይልቅ የሚሻላችሁ እያጣፋችሁ እያቀለላችሁ መቀጠል ነው። ለምሳሌ ችኛዋ ዜሮ ችኛዋን ዜሮ ማጥፋት ትችላለች፣ ከላይና ከታች ስላሉ ማለት ነው። ከዛ አሁን 54 እና 36 በ9 በ9 መካፈል ይችላሉ ሁለቱም። 54ን በ9 ስታካፍሉት 6 ይመጣል። 36ን በ9 ስታካፍሉት ደግሞ 4 ይሆናል። አሁን ደግሞ 76 እና 4 ሁለቱም በ4 በ4 መካፈል ይችላሉ። 4 በ4 1 ይሆናል። 76 በ4 ደግሞ 19 ይሆናል። ስለዚህ ከላይ 19 ሲባዛ 6 ሆነ፣ ከታች ደግሞ 1 ሆነ። 19 ሲባዛ 6 ስንት ነው? 114። አንድ አታስፈልገንም፣ ምንም የምታመጣው ለውጥ የለም። ስለዚህ ጨርሰናል። 114 ነው ማለት ነው። ያ ማለት መልሱ መ ነው ማለት ነው። ከ61 እስከ 80 ያመጡት ተማሪዎችስ ስንት ናቸው? በነገራችን ላይ ስድስተኛ ክፍል ሚኒስትሪ ተፈታኞች ለሚኒስትሪ ፈተናችሁ በአጭር ጊዜ በብቃት የሚያዘጋጃችሁን ፓኬጅ አዘጋጅተንላችኋል። እዚህ ፓኬጅ ውስጥ በጣም ብዙዎች እየተመዘገቡ እየገቡ እየተጠቀሙበት ይገኛሉ። ልጆቻችሁን እዚህ ቻናል ላይ ማስመዝገብ የምትፈልጉ ወላጆች ባዮ ላይ ስልካችን አለ፣ በዛ ስልክ አናግሩን። ቴንክ ዩ